የታይላንድን ያልተሰሙና አስደናቂ የሆኑ 7 ነገሮችን እነግራችኋለን። አብራችሁን ቆዩ። ታይላንድ በደቡብ ምስራቅ ኤሲያ የምትገኝ ሀገር ናት። የሀገሪቱ ርዕሰ ከተማ ባንኮክ ይባላል። ታይላንድን በሰሜን ምስራቅ ከማይናማር፣ በሰሜን ምስራቅና በስተምስራቅ ከላኦስ ትዋሰናለች። እንዲሁም በስተምስራቅ ከካምቦዲያ፣ በስተደቡብ ማሌዥያ፣ በስተምዕራብ የአንዳማን ባህር፣ በደቡብ ምስራቅ የታይላንድ ባህረ ሰላጤ ያዋስኗታል። ታይላንድ 513115 ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋት ሲኖራት ከ60 ሚሊዮን በላይ ሕዝብ እንዳላትም ይነገራል። እንግዲህ 7ቱ አስደናቂና ያልተሰሙ የታይላንድ ጉዳዮች ምንድን ናቸው? አንደኛ፣ ታይላንድ በደቡብ ምስራቅ ኤሲያ የምትገኝ ብቸኛዋ በቅኝ ግዛት ያልተገዛች ሀገር ናት። ታይላንድ በዲፕሎማሲ በዘመናዊነትና በስትራቴጂካዊ ስምምነት የተነሳ በቅኝ ግዛት ሳትገዛ ቆይታለች። ሁለተኛ፣ ታይላንድ በዓለም ካሉ የተለያየ ዝርያ ያላቸው 10 እንስሳትና አዕዋፋት የሚገኘው በታይላንድ ነው። ታይላንድ የተለያየ ዝርያ ያላቸው አዕዋፋትና እንስሳት መገኛ ናት። አብዛኞቹም ሀገሪቱ ብቸኛና የተለዩ ናቸው። ሶስተኛ፣ ታይላንድ በዓለም የደቃቅ ፍጥረታት መኖሪያ ናት። ታይላንድ የደቃቅ ፍጥረታት እና አጥቢ እንስሳት መኖሪያ ናት። 2 ግራም ክብደት ያላትና 3 ሴንቲሜትር ርዝመት ያላት የሌሊት ወፍ የምትገኘው በታይላንድ ነው። አራተኛ፣ ታይላንድ የዓለም ትልቁ ዓሳ መገኛ ናት። ታይላንድ የዓለም ትልቁ ዓሳ መገኛ ስትሆን በዓለም ትልቁ የተባለው ዓሳ እስከ 3 ሜትር ርዝማኔ ሲኖረው ክብደቱም እስከ 350 ኪሎ ግራም ይመዝናል ነው የተባለው። ታይላንድን በየዓመቱ ወደ 6 ሚሊዮን የሚጠጋ ሕዝብ ይጎበኛታል። ከቅርብ ጊዜ ወዲህ የታይላንድ የዓለም አቀፍ የቱሪስት መዳረሻም ሆናለች። በ2019 ከኮቪድ በፊት 40 ሚሊዮን ቱሪስቶች ታይላንድን ጎብኝተዋታል። በ2024ም ታይላንድ ከ35 ሚሊዮን በላይ ቱሪስቶችን ተቀብላ አስተናግዳለች። ስድስተኛው፣ በታይላንድ 1500 የሚጠጋ ደሴት እንዳላት ይነገራል። በታይላንድ 1430 ደሴት የሚገኝ ሲሆን ደሴቶቹም ከአንዳማን ባህር እስከ ታይላንድ ባህረ ሰላጤ የተዘረጋ ነው። ደሴቶቹም በአፈጣጠራቸውና በስፋታቸው የተለያዩ ናቸው። እነዚህ ደሴቶች ታዲያ አብዛኛዎቹም የቱሪስት መስህቦች ናቸው። 7ኛና የመጨረሻው አስገራሚ ነው። በታይላንድ የሰውን ጭንቅላት መንካት ፈጽሞ የተከለከለ ነው። የጭንቅላት ክፍል በታይላንድ ባህል ትልቅ የሰውነት ክፍል ተደርጎ ይወሰዳል። በጨዋታ መልክም ቢሆን በታይላንድ የሰውን ጭንቅላት መንካት የተከለከለ ነው። ምናልባት የቅርብ ወዳጅነትና መቀራረብ ከሌለ በስተቀር የሌላ ሰውን ጭንቅላት መንካት በታይላንድ አይፈቀድም።